4 ዓመታት በላይ የዘለቀው የአሜሪካ የጦር መሳሪያ ማዕቀብ በኢትዮጵያ ላይ ተነሳ። አዲስ አበባ አሁን የፈለገችውን ዘመናዊ የመከላከያ ቁሳቁስ ከዋሽንግተን መግዛት የምትችልበት አዲስ ምዕራፍ ተከፍቷል። የአሜሪካ የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት እንዳስታወቀው ኢትዮጵያ ITAR ተብሎ በሚታወቀው ዓለም አቀፍ የጦር መሳሪያ ዝውውር ደንብ ስር ተጥሎባት ከነበረው የክልከላ ዝርዝር ውስጥ እንድትሰረዝ ተወስኗል። ይህ ማለት የኢትዮጵያ መከላከያ ፖሊስና ደህንነት ተቋማት የአሜሪካን የጦር መሳሪያ ቴክኖሎጂና አገልግሎቶችን በይፋ ማግኘት ይችላሉ ማለት ነው። ይህ ውሳኔ የመጣው በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ከፍተኛ የድንበር ውጥረት ባለበት ወቅት መሆኑ ብዙዎቹን አስገርመዋል። አሜሪካ ማዕቀቡን ለማንሳት ያበቃትን ምክንያት በይፋ ባትገልጽም የፖለቲካ ተንታኞች ግን ዋሽንግተን ከአዲስ አበባ ጋር ያላትን ግንኙነት ወደ ቀድሞ ስልታዊ አጋርነት ለመመለስ መወሰኗን ያሳያል ይላሉ። እስካሁን የጦር መሳሪያ ፍላጎቷን ከሩሲያ፣ ቻይና፣ ቱርክና ኢራን ስታሟላ የቆየችው ኢትዮጵያ አሁን ወደ ምዕራባውያኑ ቴክኖሎጂ ፊቷን ማዞሯ በቀጠናው ኃይል ሚዛን ላይ ምን ለውጥ ያመጣ ይሆን? የአሜሪካ የጦር መሳሪያ ማዕቀብ መነሳት ለኢትዮጵያ ሰላም ያመጣል ወይንስ ሌላ የጦር መሳሪያ ሽኩቻ? እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ኢትዮክሊክ ሚዲያዎች ነበርን። ቸር ያቆየን።